ልብን ዝቅ የሚያደርግ የመኖሪያ ቤት ነው ዛሬ ማስጎበኛችሁ። ኑ ተከተሉ። መጀመሪያ ኮሊደሩን እንይና ከዛ ደግሞ ወደ ዋናው ልብ ዝቅ ወደሚያደርገው ቤት እንሄዳለን ማለት ነው። ኮሊደሩ ራሱን የቻለ አስፋልት ነው የሚያክለው። ኑ ተከተሉንና አብረን እንደምታዩት ኮሊደሩ ሰፋ ያለ ነው። በአንድ ፍሎር ላይ 3 ቤት ብቻ ነው ያለው። እያንዳንዳቸው ከዋናው ቤት በተጨማሪ ውጪ ላይ የራሳቸው የሰራተኛ ክፍል አላቸው። በተጨማሪም ደግሞ 3 ኤሊቬተር እንዲሁም ደግሞ ሊፍት አለው ማለት ነው። እንደምታዩት ኮሊደሩ ሰፊ ነው። አሁን በመቀጠል ወደ ዋናው ቤት እንሂድና እንግዲህ ከውጪ እንጀምርና ውጪ ላይ እንደነገርኳችሁ የየራሳቸው እያንዳንዱ ቤት የሰራተኛ ክፍል አላቸው። የሰራተኛ ክፍሉ እንግዲህ ይሄንን ይመስላል። ክፍሉ የሰራተኛ ክፍሉ የራሷ መታጠቢያ ክፍል አላት ነው። በመቀጠል የምንሄደው ወደ ዋናው ቤት ነው። ወደ ዋናው ቤት መጀመሪያ በሩን እንመልከት። በሩ እንግዲህ በኮንክሪት እና በብረት የተሰራ ነው። እንዲሁም ደግሞ እሳት ቢፈጠር እንኳን ከ4 እስከ 6 ሰዓታት እሳቱን መቆጣጠር የሚችል በር ነው ማለት ነው። መቀጠል የምናየው እንግዲህ ኦፕን ኪችኑ ነው። እንደምታዩ ሰፋ ተደርጎ እየተሰራ ነው። ለመንቀሳቀሻ ሰፊ ነው። እንዲሁም ደግሞ የራሱ ሜካኒካል ሳከር ያለው ነው። እንደምታዩ ሰፋ ተደርጎ ለመንቀሳቀስ ፍሪ ተደርጎ ነው የተሰራው። ሳሎኑንም እንደምታዩ ሰፊ ነው። ራሱ ባልከኒ አለው ወይም ደግሞ በረንዳ አለው ማለት ነው። በረንዳውን ኑ ላሳያችሁ። በረንዳውም ይሄንን ይመስላል። ሰፋ ተደርጎ የተሰራ ነው። በረንዳው ራሱ ነፃ የሆነ ነው። በረንዳው ራሱ ማለት ነው። እንደምታዩት አሪፍ ቪው ያለው ነው ከውጪ ማለት ነው። የራሱ ብርሃን ማስገቢያ ያለው እንዲሁም ደግሞ ለማውራት እንግዳ ሲመጣ ለማውራት እንዲሁም ደግሞ ከራስ ጋር ለመነጋገር ከፈለጋችሁ በረንዳው ራሱ ሰፋ ተደርጎ የተሰራና አሪፍ ሁኔታ የተሰራ ነው። በመቀጠል የምናየው ዋናው መኝታ ወይም ደግሞ ማስተር ቤድሩም የሚባለው ነው ማለት ነው። ማስተር ቤድሩሙን እንደምታዩት ይሄንን ይመስላል። 3 ሜትር ርዝመት ያለው ቁም ሳጥን አለው። እንዲሁም ደግሞ ሰፊ ነው። የራሱ መታጠቢያ ክፍል አለው። እንዲሁም ደግሞ የተፈጥሮ ብርሃን ማስገቢያ አለው ማለት ነው። ሌላው በተጨማሪ እንግዲህ የራሱ ባልከኒ ያለው ማለት ነው። ባልከኒው ደግሞ ከዋናው ከሳሎኑ ጋር የተያያዘ ባልከኒ ነው ማለት ነው። የራሱ መታጠቢያ ክፍል አለው። መታጠቢያ ክፍሉ እንደምታዩት ሰፊ ነው። ስላል መታጠቢያ ክፍሉ መቀጠል የምናየው ሁለተኛ መኝታ ክፍሉ ነው። ሁለተኛ መኝታ ክፍሉም ይሄንን ይመስላል። ይሄም የራሱን የቻለ ሰፋ ተደርጎ የተሰራ ነው። የራሱ ቁም ሳጥን አለው። እንዲሁም ደግሞ አነስ ተደርጎ የተሰራ ንፋስ መቀበያ ባልከኒ ያለው ማለት ነው። ሁሉም ቤት ባልከኒ ያላቸው በነገራችን ላይ። በመቀጠል የጋራ መታጠቢያውን የምናየው የጋራ መታጠቢያው ይሄንን ይመስላል። እንግዲህ የጋራ መታጠቢያው ራሱን የቻለ የላውንደሪ ማስቀመጫ አለው። በተጨማሪም ደግሞ ሰፋ ተደርጎ የተሰራ ነው። ይሄን ይመስላል። በሶስተኛ ደረጃ የምንመለከተው የልጆች መኝታ ክፍል ነው። የልጆች መኝታ ክፍል እንደምታዩ ሰፊ ተደርጎ የተሰራ ነው። 2 አልጋ ማስቀመጥ የሚችል ነው። በተጨማሪም ደግሞ እናንተ ከፋቃችሁ 3ኛ አልጋ መጨመር የሚችል ነው። የራሱ ብርሃን ማስገቢያ ያለው ሰፊ ነው። ነፃ ተደርጎ የተሰራ ነው ማለት ነው። ይሄን ይመስላል እንግዲህ አሁን ያሳየኋችሁ 290 ካሬ ነው። እንደምታዩት እያንዳንዱ ክፍል የራሱ ብርሃን ማስገቢያ ያለው ሰፊ ነው። ነፃ መንቀሳቀሻ ቦታ አለው ማለት ነው። ለበለጠ መረጃ ከታች ስልክ ቁጥር አስቀምጥላችኋለሁ። ፕሮግረስ ላይ ያለም እንዲሁም ደግሞ ያለቀ ሳይት ከፈለጋችሁ ከታች በምታገኙ ስልክ ደውሉልን። ቦሌ አለምነሽ ፕላዛ ጎን ሱቅም የመኖሪያ ቤትም እየሸጥን ነው። በተጨማሪም ፕሮግረስ ላይ ያሉ ሾላ 24 እንዲሁም ደግሞ ያለቀ የተጠናቀቀ ሲግናል ጋር እየሸጥን እንገኛለን። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ቻው።